ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። እግዚአብሔር ታላቅ ነው። እህታችን ስምረት እንኳን ደህና መጣሽ። በጣም ደስ ይለናል። ጌታ ይባርኪ። እህታችን ከሚሉድ ነው የመጣችው በባስ ተሳፍራ እና እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም አምላክ ነው። ዛሬ የምንማረው ጌታ ብዙ ቃሎች ነበሩ፣ ግን ከዛ ውስጥ የዮሐንስ ራእይን ዛሬ እንድናይ ጌታ ሰጥቶናል። ስለዚህ የዮሐንስ ራእይን ምዕራፍ 1 አውጥተን ከእግዚአብሔር ቃል እንማራለን። ምዕራፉን ሙሉ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ምክንያቱም ይህን መጽሐፍ ማንበብ እንኳን በረከት አለው ይላል። ስለዚህ በረከት ስላለው እናነበዋለን። እንዲህ ይላል፣ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላይም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝን ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኃ ድምፆች ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጅ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው። ክብር ለእግዚአብሔር ይሁን። ብዙ ቃሎች ነበር እግዚአብሔር በተለይ በዚህ እስከ መጨረሻ እስከ ሮብ ድረስ ሌላ መልእክትን ነበር እያዘጋጀ የነበረው። ከሮብ በኋላ ግን መልእክቴ ወደዚህ ወደ ዮሐንስ ራእይ ተለውጧል እና እግዚአብሔር በዚህ በዮሐንስ ራእይ ውስጥ የሚያስተምረን ነገር አለ። የዮሐንስ ራእይ እግዚአብሔር ስለ መጨረሻው ዘመን ወይም ደግሞ አሁን ስላለ ቤተክርስቲያን
እንዲሁም ደግሞ ስለሚመጣውም ዘመን ደግሞ ምን ይመስላል የሚለውን ነገር የምናይበት መጽሐፍ ነው እና 22 ምዕራፎች አሉት። የዚህ የመጽሐፍን ሐሳብ ለምን እንደተጻፈ እንደገናም ደግሞ ይህንን መጽሐፍ በማንበብ ውስጥ ያለውን በረከት እንዲሁም ደግሞ የኢየሱስ ክርስቶስ ክብር መገለጥ ምን እንደሚመስል በዚህ ላይ እናያለን። ምዕራፍ 1 እስከ 3 ባለው ስለ ቤተ ክርስቲያን በአሁን ዘመን ስላለችው ቤተ ክርስቲያን የሚናገር ሲሆን ከዛ በኋላ ግን ያለው ሊሆን የሚገባው እግዚአብሔር ቶሎ ሊሆን የቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ይላል። ቶሎ ሊሆን የሚገባውን ነገር ይሄ ቶሎ ይሆን ዘንድ የሚገባው የሚለው የእንግሊዘኛው ሾርትሊ በቃ በአጭሩ በቅርቡ ሊሆን የሚገባ እና የሚገባው ነገር በሚልበት ጊዜ መስት በቃ መሆን የሚገባው እግዚአብሔር የወሰነው ነገር ምን እንደሆነ እግዚአብሔር ለባሪያዎቹ ያሳይ ዘንድ ይላል እና እግዚአብሔር ሊሆን ያለውን ነገር እንድናውቅ ፈልጎ የሰጠን መጽሐፍ ነው። ይህንን ዮሐንስ የጻፈው ዮሐንስ የተባለ ሐዋርያው ዮሐንስ ነው። ይህንን መጽሐፍ የጻፈው በምን አይነት ቦታ እንደነበረ ቁጥር 9 ላይ ይናገራል። እኔ ወንድማችሁ ይሆን ከእናንተ ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስ ትዕግስትን የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ውስጥ ነበርኩ ይላል እና ይሄ ዮሐንስ የተባለው ብዙ መከራ ብዙ ስቃይ ካየ በኋላ ሊሞት አልቻለም። በብዙ ውጣ ውረድ ውስጥ ያለፈ ሰው ነው፣ ግን ሊሞት አልቻለም። መጨረሻ ላይ ግን ከሰው ጋር እንዳይገናኝ ብለው ፍጥሞ በምትባል ደሴት ውስጥ እንዳሰሩት ዮሐንስ በዛ ውስጥ ሆኖ የመጨረሻው በጣም ሽማግሌ ሆነው ከሐዋርያት ይልቅ በጣም ቆይቶ የሞተው እሱ ነው። ኢቭን ከኢየሩሳሌም አለቅም ብሎ በዛው እኖራለሁ ብዙዎቹ ሲሰደዱ እሱ ብቻ እዛ ተቀምጦ የነበረ እንደሆነ መጽሐፍ ቅዱስ አዋቂዎች የጻፉትን አንብቤያለሁ እና በዛ ውስጥ ሆኖ እያለ በእስር ቤት ውስጥ ሆኖ እያለ ጌታ በልዩ ሁኔታ ለዚህ ሰው ሲገለጥለት እናያለን እና ዮሐንስ በቃ ሞቱን እየተጠባበቀ ሊሆን ይችላል፣ ምክንያቱም እስር ቤት ውስጥ ነው ያለው። ጌታ ግን ይህንን መልእክት ሰጠው። ልክ ይህንን መልእክት ካገኘ በኋላ ተፈቶ ወጥቶ ነበር። ተፈቶ ከወጣ በኋላ ነው ይህንን መጽሐፍ የጻፈው። ወደ ኤፌሶን ወደሚባል እስያ ወዳለ ቤተ ክርስቲያን ሄዶ በዛ ውስጥ ያገለግል እንደነበር ከዛም በኋላ ይህን እንደጻፈው መጽሐፍ ቅዱሱን በጥልቅ ያጻፉት ሰዎች ስለሱ የጻፉት የተመራመሩት ሰዎች ቴዎሎጂያንስ የጻፉትን አንብቤያለሁ እና ቁጥር 1 እና 2 ለምን እንደተጻፈ ይነግረናል። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል እና ቶሎ ሊሆን የሚገባውን ነገር እግዚአብሔር በኢየሱስ ክርስቶስ በኩል እንዲሁም ኢየሱስ ደግሞ ለመልአኩ እንደሰጠው መልአኩ ደግሞ ለዮሐንስ እንዳመለከተው ዮሐንስ ደግሞ ለሰባቱ አብያተ ክርስቲያናቶች እንደጻፈላቸው እናያለን። ስለዚህ በዚህ ውስጥ ምንድነው የምንረዳው? እግዚአብሔር በቃ ኦርደርን እየጠበቀ እንደሚሰራ በባሪያዎቹ አማካኝነት እግዚአብሔር መልእክቱን እንደሚያስተላልፍ እናያለን። እርሱም ቁጥር 2 ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ፣ ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙት በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። ስለዚህ ይሄ የትንቢት ቃል ማለትም ስለ መጨረሻው ዘመን እግዚአብሔር እንድናውቅ የፈለገውን ነገር የሚሰሙት በውስጡ የተጻፈውን የሚጠብቁት እንዲሁም የሚያነቡት ብፁዓን ናቸው ወይም ብሩካን ናቸው ብሎ ይናገራል። ለምንድን ነው ይሄን ያስፈልገው ካልኩ እግዚአብሔር የዘመኑን መጨረሻ ሊነግረን ሲፈልግ እኛ ደግሞ በሰሚ ልብ በማስተዋል ቃሉን ለመተግበር ከእግዚአብሔር ጋር ለመስራት በምንነሳበት ጊዜ እግዚአብሔር በጣም በእኛ ከመደሱ የተነሳ በረከትን በሕይወታችን እንደሚያፈስ እና ዘመኑ ቀርቧልና የሚያነበው ዮሐንስ ራእይን የሚያነበው የትንቢቱን ቃል የሚሰሙት በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። በድሮ ጊዜ ብዙ መጽሐፍ ቅዱሶች አልነበሩ እና የግድ አንድ ሰው ሄዶ ለብዙ ሰዎች ያነብላቸዋል። እነዛም ሰዎች ደግሞ ሆነ ብለው ቃሉን ለመስማት ይመጣሉ።
እኛ አሁን ምን ያህል የታደልን መሆናችንን ተመልከቱ። ብዙ አይነት ትርጉሞች፣ ብዙ አይነት መሳሪያዎች እንደኔም ይሄው በአይፓድም በምንም ቃሉን እናገኛለን። እማናገኘው እንኳን ቢሆን ምን ያህል ፈልገን ማንበብ እንዳለብን። ስለዚህ ግን ጌታ ለኛ ነገሮችን አቅልሎልን በእጃችን ገብቷል። ሁላችን መጽሐፍ ቅዱስ ስላለን ብናነበው እንባረካለን ነው የሚለው። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙት ሲነበብላቸው የሚሰሙት በውስጡ የተጻፈውን ደግሞ የሚጠብቁት ብፁዓን ናቸው ይላል። ስለዚህ እግዚአብሔር እንድናነበው እንድንሰማው እንዲሁም ደግሞ በውስጡ የተጻፈውን እንደሚሆን አውቀን እንድንጠብቀው ጌታ ይፈልጋል። ይህንን በምናደርግበት ጊዜ በረከትን እናገኛለን። ጌታ ከረዳን ዛሬ ስለ 7ቱ በረከቶች ብፁዓን ናቸው የሚል 7 ጊዜ ተጽፏል። እሱን እና ይሆናል። ግን በረከት በቃ የሚባለው ምንድነው ካልኩኝ ዛሬ በረከት ብዙ ጊዜ ተናግሬዋለሁ። ብዙ ነገር ይመስለናል። ነገር ግን እግዚአብሔር ለመጨረሻው ዘመን ያለውን ነገር በምናነበው ጊዜ ስንሰማው በውስጡ የተጻፈውን ስንጠብቅ የዛኔ ነው በቃ በረከት የምናገኘው። እግዚአብሔር የሚባርከን የዛኔ ነው። ይሄ የገንዘብ በረከትም በጣም ጥቂቱ ነገር ነው በእግዚአብሔር አይን። የሰማዩን ነገር ካገኘን፣ የእግዚአብሔርን የልብ ሐሳብ ካገኘን በቂ ነው። ከዛም በላይ እግዚአብሔር የሚፈልገው ነገር በህይወታችን የለም እና ይሄ መጽሐፍ የዮሐንስ ራእይ በሁለት የተከፈለ ነው። የመጀመሪያው ፓርት ቁጥር 19 ላይ ሄደን እናያለን። የመጀመሪያው ፓርት እንግዲህ ያየኸውን አሁንም ያለውን፣ የመጀመሪያው ፓርት አሁን ስላለንበት ዘመን የሚናገር ነው። በምዕራፍ 1 እስከ 3 ስለሆነው ማለትም ስለነዚህ በእስያ ስላሉ 7ቱ አብያተ ክርስቲያናት የሚያልፉበትን ሁኔታ ይናገራል። ከዛስ በኋላ ሁለተኛው ደግሞ ፓርት ከዚህ በኋላ ይሆን ዘንድ ያለውን ጻፍ። የመጀመሪያው ሕጂ ዘሎ፣ ሁለተኛው ደግሞ እቲ ዝመጽእ ክመጽእ ዘለዎ ነገር እንታይ ከምዝ ከሆነ ጸሐፍ ይለዋል። ስለዚህ አሁን ያለውን እንድናውቅ እንዲሁም የሚመጣውን ደግሞ እንድንገነዘብ እግዚአብሔር የሰጠን መጽሐፍ ነው። ስለዚህ 2 ክፍሎች አሉት። ከ1 እስከ 3 የቤተ ክርስቲያን ዘመን ይባላል። ከዛ በኋላ ግን ያለው ቤተ ክርስቲያን በምትነጠቅበት ጊዜ የሚከናወኑ ነገሮችን በዚህ መጽሐፍ ላይ ተጽፎ እናገኛለን። ዛሬ በዓለም ላይ ብዙ ሰዎች ስለ ራሳቸው ስለ ፊውቸሩ ማወቅ ይፈልጋሉ። ከዚህም የተነሳ ወደ ጠንቋዮች ጋር ይሄዳሉ፣ ወደ አስማተኞች ጋር ይሄዳሉ፣ ወደ አስትሮሎጀርስ ጋር ይሄዳሉ። ብዙ ነገር ያደርጋሉ። ለምን? ፊውቸሩን ለማወቅ። ስለ ራሳቸው ምንድነው ፊውቸሬ፣ የኔ እድል ምንድነው በሚል ብዙ ነገር ያደርጋሉ። እግዚአብሔርም እኛ ልጆቹ ስለ መጨረሻው ዘመን እንድናውቅ ፍላጎቱ ነው። ለዚህ ነው ይሄንን መጽሐፍ የሰጠን እና እግዚአብሔር የተመሰገነ ይሁን። የወደፊቱን ሊሆን ያለውን እንድናውቅ የእግዚአብሔር ፍቃድ ነው። ለዚህም ነው የገለጸው። ግን ብዙ ነገር ሰማለሁ። ምንድነው የምሰማው? የዮሐንስ ራእይ መጽሐፍ ሳነብ አይገባኝም፣ አልረዳውም ይላሉ ሰዎች። ይከብዳቸዋል። ለምንድን ነው የሚከብዳቸው ግን ካልኩኝ፣ በእርግጥ ይሄ ቃል የተጻፈው ለባሪያዎቹ ነው እግዚአብሔር የጻፈው። ስለዚህ ግድ የእግዚአብሔር ባሪያዎች ከሆንን ይገባናል መጽሐፉ። ባሪያዎቹ ግን ካልሆንን ምንም በጌታ በኢየሱስ ብናምንም ለእግዚአብሔር የማንገዛ ከሆነ ከእግዚአብሔር ጋር ለመስራት የማንፈልግ ከሆነ እግዚአብሔር ያዳነን ምንድነው ካልኩ እንድናመልከውና እንድናገለግለው ነው። ይሄ ባሪያዎች መሆን ማለት እሱን ለማገልገል መነሳት፣ የእግዚአብሔር የልብ ፍቃድን ለማድረግ የምንነሳሳ ስንሆን እግዚአብሔር ሐሳቡን ፍቃዱን ሊሆን ያለውን ነገር ይነግረናል። ምክንያቱም ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ ይላል እና በእርግጥ የእግዚአብሔር ባሪያዎች ከሆንን እግዚአብሔር ቃሉን ይገልጽልናል፣ እግዚአብሔር ያስተምረናል። ግን ባሪያዎች ካልሆንን ለምንስ እግዚአብሔር ይገልጽልናል? አሁን ለሱም ማልገዛ ከሆነ የሱን ነገር ማላስተናግድ ከሆነ እግዚአብሔር ሚስጥሩን ለኔ መግለጡ ዋጋ የለውም። ኢቭን ልጠቀምበት እችላለሁ።
ምንድነው የምጠቀምበት? እግዚአብሔር የመጨረሻውን ዘመን አሳይቶኛል ብዬ በቲቪ ብመጣ ወይም ደግሞ ለሰዎች እንደዚህ ብል ብዙ ሰዎች ሊከቡኝ ይችላሉ። በዛም ደግሞ ብዙዎች በእግዚአብሔር ስም የብዙ ስራ የሚሰሩ ሰዎች አሉ። መገለጥ ያላቸው የሚባሉ ሰዎች ትንቢትን ለሰው የተናገሩ የሰውን ገንዘብ የሚቀበሉ አሉ፣ በዚህ በምድር ላይ ማለት ነው። ጠንቋዮችም አሁን የፊውቸሩን እነግራለን እያሉ ነው ከሰዎች ገንዘብ የሚቀበሉት። እና እግዚአብሔር ግን ይሄንን የሚገልጽላቸው ለባሪያዎቹ ነው። የሱ ባሪያዎች አገልጋዮቹ ለሆኑት እግዚአብሔር ይህን ይገልጽላቸዋል። እስቲ አሞጽ ምዕራፍ 3 ቁጥር 7 ላይ ሄደን እግዚአብሔር የሚናገረውን እናያለን። አሞጽ ምዕራፍ 3 እንዲህ ይላል ከቁጥር 6 ወይስ በከተማ ውስጥ መለከት ሲነፋ ሕዝቡ አይፈራምን? ወይስ ክፉ ነገር በከተማ ላይ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ቁጥር 7 ነው የምፈልገው። በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ስለዚህ እግዚአብሔር ሚስጥሩን ሊገልጽልን ቃሉን ሊገልጽልን ይፈልጋል። ለባሪያዎቹ ለነቢያት ካልነገረ ምንም የሚያደርገው ነገር የለም ይላል። ስለዚህ እግዚአብሔር ባሪያዎቹ እንድንሆን አንዳንድ ጊዜ ካላስተዋልን በጌታ ቤትም ሆነን ጌታ እንዲያገለግለን እንፈልጋለን። ማለትም ይሄ እንዲያርግልኝ የኔን ዊሾች ማለት ነው። ጌታ ግን ጌታ ነው። የኔን ዊሽ አይደለም እንዲያሟላ እንፈልገው። ኢየሱስ ኦልሬዲ እዚህ ምድር ሲመጣ ሰርቭ አድርጎናል። ሁላችንም አገልግሎናል። የሰው ልጅ የመጣው አለ ሊያገለግል ነው ብሎ አገልግሎናል ኢየሱስ ክርስቶስ። አሁን ግን ጌታ ነው። የኛ ፋንታው ምንድነው? እሱን ማገልገል ነው። እሱን ማክበር ነው። ለሱ መገዛት ነው። አንዳንድ ጊዜ ሰዎች ራሳቸውን ጌታ አድርገው ጌታንና ሰዎችን መጠቀሚያ የሚያደርጉ ሰዎች አሉ። እና የግድ በቃ ለእግዚአብሔር ባሪያዎች ካልሆንን ነገሩ ሊሆን አይችልም። ስለዚህ ለጌታ መገዛት፣ ለጌታ መንበርከክ፣ እግዚአብሔር ሆይ ያንተ ፍቃድ በሕይወቴ ላይ ይሁን፣ አም ሂር ላገለግልህ፣ እዚያ ያለሁት አንተን ላገለግል ነው፣ እኔን ላገለግል አይደለም፣ ወይም ሰይጣንን ለማገልገል አንተን ለማገልገል ነው ያለሁት ብዬ ራሴን ለጌታ መስጠት መቻል አለብኝ። ይህ ከሆነ እግዚአብሔር ሚስጥሩን ይገልጽልናል። እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም ማድረግ አይችልም ይላል። ዘፍጥረት 18 ላይ ደግሞ አንድ ቃል እናነባለን። ዘፍጥረት 18 እግዚአብሔር ለአብርሃም የሚናገረው ነገር ነው። ቁጥር 16 ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ፣ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብም ሁሉ በእርሱ ይባረካሉ። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹን ከእርሱ በኋላ ቤቱ እንዲያዝ አውቃለሁና፣ ይህም እግዚአብሔር በአብርሃም ላይ የተናገረው ነገር ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ፣ የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸው እጅግ ከብዳለችና እንግዲህስ ወደ እኔ እንደመጣች እንደ ጩኸቱ አድርገው እንደሆነ ወርጃለሁ፣ እንዲሁም ባይሆን አውቃለሁ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሶዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበረ። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? እና ቁጥር 17 የምፈልገው እኔ የማደርገውን ከአብርሃም እሰውራለሁን? እና እግዚአብሔር ለባሪያዎቹ ለምንድን ነው ሚስጥሩን የሚገልጸው ካልኩኝ ከሱ ጋር አብረን እንድንሰራ ስለሚፈልግ ነው። ከሱ ጋር አብረን እንድንሰራ ስለሚፈልግ እግዚአብሔር ሚስጥሩን ለኛ ይገልጽልናል። የመጨረሻው ዘመን ምን እንደሆነ ለኛ ሊያስታውቀን ይፈልጋል። እና የኛ ኃላፊነት የሱ ባሪያዎች መሆን፣ እሱ የሚፈልገውን ለማድረግ መነሳሳት።
እግዚአብሔር ሆይ እዚህ ያለሁት አንተን ለማገልገል ነው ብዬ ራሳችንን ማዘጋጀት እንዳለብን፣ ይህንን ካደረግን እግዚአብሔር እና ስለ አብርሃም እግዚአብሔር ቁጥር 18 አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብ ሁሉ በእርሱ ይባረካሉ። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና ይላል። ምንድን ነው እያለ ያለው እግዚአብሔር? ትውልድን ለእኔ እንደሚያዘጋጅልኝ አውቃለሁ። ፍጥረትን ለእኔ እንደሚያዘጋጅልኝ አውቃለሁ። እና እግዚአብሔር ሚስጥሩን ሲገልጥለት እናያለን። ይሄ ሚስጥር ለአብርሃም ሲገለጥለት ምን እንዳደረገ እዚሁ ላይ ተጽፎ እናያለን። ሲማልድ እናየዋለን። በእግዚአብሔርና በሰዶም መካከል ገብቶ እግዚአብሔር ሆይ ይሄ ከተማ እንደዚህ ሰው ቢገኝስ ብሎ ሲማልድ እናያለን። ኢቨን የሚገርመኝ ምንድን ነው ቁጥር 22 ላይ ይህንን ጩኸቱን አይተናል ሰምተናል ብለው ሲሄዱ አብርሃም አልተመለሰም። ሰዎቹ ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። ምን ማለት ፈልጌ ነው? በቃ የሰርቨንት ሀርት ነበረው። በቃ የባሪያ ልብ ነበረው። ጌታን የሚፈልግ ልብ ነበረው። ከዛ በኋላ ወደ እግዚአብሔር ቀርቦ ጌታ ሆይ በእውኑ ጻድቁን ከኃጢአተኛ ጋር ታጠፋለህ ብሎ ሲማልድ እናያለን። መጨረሻ ላይ በከተማይቱ ቢማልድ ሰው ስላልተገኘ እግዚአብሔር ግን ስለ አብርሃም ሲል ሎጥንና ፋሚሊውን ሲያድንለት እናያለን። ስለዚህ ዛሬም እግዚአብሔር የመጨረሻውን ዘመን ከገለጠልን እኛም የማንማልድበት ወይም ደግሞ በዚህ በፍጥረት ስራ ላይ በመጨረሻው ዘመን ስራ ላይ የማንሳተፍበት ምንም ምክንያት የለም። ስለዚህ እግዚአብሔር የመጨረሻውን ዘመን ለባሪያዎቹ ሊገልጥ ፈልጓል። እና ነገሮች አልገለጥም ካሉን ያልተገለጡት ከእግዚአብሔር ሳይሆን ከኛ እንደሆነ ማወቅ አለብን። ወደ ዮሐንስ ራእይ ላይ እንመለሳለን። ቁጥር 1 ላይ እንመለስና እናያለን። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እስከ ቁጥር 9 ያለው ምንድነው ካልኩኝ የሰባቱ አብያተ ክርስቲያናት ስም እንዲህ የተገለጠ ነው። ከቁጥር 6 ግን እንዲህ ይላል። ከቁጥር 4 ጀምሬ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እና ኢየሱስ ክርስቶስ በምን አይነት ሁኔታ እንደተገለጠ እናየዋለን። መጀመሪያ ካለውና ከነበረው ከሚመጣውም ይላል። ከዛም በዙፋኑ ፊት ካሉት ከሰባቱ መናፍስት ይላል። ከታመነው ምስክር ይላል። ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እና ይሄንን ምዕራፍ 1 ቁጥር ምዕራፍ 2 ምዕራፍ 3 ላይ ሄደን ስናይ ለነዚህ ለሰባቱ ቤተክርስቲያኖች የተገለጠባቸው ይህ ነው። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት እያለ የሚዘረዝረው ወደ ምዕራፍ 2 እና 3 ላይ ስንሄድ ይሄንን በሙሉ እናገኘዋለን። ኢየሱስ ክርስቶስ ለነዚህ ቤተክርስቲያናቶች እንዴት እንደተገለጠላቸው። ቁጥር 6 መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ይላል። እና ኢየሱስ ክርስቶስ ቁጥር 5 ላይ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። እና በኢየሱስ ክርስቶስ እንደተወደድን ከኃጢአታችንም በደሙ እንደታጠብን ለእሱም ደግሞ መንግስትና ኪንግስ ኤንድ ፕሪስትስ ነው የሚለው መንግስትና ካህን እንድንሆን እግዚአብሔር እንደጠራን
ለምንድን ነው ካልኩ እሱ የነገስታት ሁሉ ንጉስ ነው። እኛንም ደግሞ ነገስታት እንዳደረገን ከሱ ጋር እንደምንነግስ ቤተ ክርስቲያንን ጌታ በዚህ ቦታ ላይ እንደ ስልጣን እንደሰጣት መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ይላል። ስለዚህ ካህናትም እንድንሆን ተደርገናል። የካህን ስራ ምንድነው ካልኩኝ በህዝቡና በእግዚአብሔር ፊት ሆኖ ስለ ህዝቡ መማለድ ነው። ይህንን ነገር እግዚአብሔር ለኛ እንደሰጠን ለሱ እንድናጥንለት ጌታ እንደመረጠን ይህን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ቁጥር 8 ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በጣም አቀማመጡ ራሱ በጣም ደስ ይላል። ያለውና የነበረው የሚመጣው ኢየሱስ ክርስቶስ የነበረ ብሎ ቢጀምር ኖሮ እንኳን ደስ አይልም። አሁን ያለ ጌታ ነው። የተለያዩ አማልክቶች ሃይማኖት መሪዎች ምን ቢባሉ እነ ቡድሃ ቢሆኑ እነ መሐመድ እነ ተለያየ ቢሆኑ ዛሬ የሉ። በአንድ ወቅት ነበሩ፣ ዛሬ ግን የሉ። ኢየሱስ ክርስቶስ ግን ያለ ነው የሚለው አሁን ያለ ጌታ ነው። አንዳንዴ ደግሞ ኢየሱስን አሁን የመጣ ነው ብለው ሰዎች ይገምቱታል። ኢቭን በወቅቱ የነበሩት ቀሳውስት በእስራኤል ውስጥ አንተ ከአባታችን ከአብርሃም ትበልጣለህን እያሉ ይሉት ነበር። ወይም ደግሞ ገና 50 ዓመት ያልሆነ አብርሃምን አየው አብርሃም ቀኔን ያይ ዘንድ ሐሴት አደረገ ሲል አብርሃም የምትለው አብርሃም አሁን አይደለም የተወለደው አንተ አሁን 50 ዓመት ያልሞላ እንዴት አብርሃምን አየው ብለው ሲናገሩት እናያለን። ምንድነው አሁን የመጣ መስሏቸው ነው። ስለዚህ ኢየሱስ ክርስቶስ አሁን የመጣ አይደለም፣ የነበረ ጌታ ነው። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ። ስለዚህ ይሄንን ጌታ ማምለክ እንዴት የሚያስደንቅ ነገር ነው። በዚህ ጌታ እንኮራለን። ለምን? አሁን ያለ ያሁን ጌታ ነው። ነበረ ምናምን አንልም። ሙስሊሞች ይላሉ ኢየሱስ ነበረ ብዙ የሙታን አስነሳ እንዲህ ይላሉ። መጽሐፍ ቅዱስ ግን ኢየሱስ የነበረና ያለና የነበረ የሚመጣውም ሁሉንም የሚገዛ ጌታ አምላክ። ሁሉንም የሚገዛ የሚለው እንግሊዘኛውን ሁሉንም የሚችል ነው የሚለው እና ለጆቫ ዊትነሶች ከፈለጋችሁ ይህንን ቃል ኢየሱስ ሁሉን የሚችል ኢሳይያስ 9:6 ላይ ያለውን ሄዳችሁ ስጠቅሱላቸው ኦልማይቲ አይለውም ኢየሱስን ይላሉ። ኦንሊ ጂሰሶች ማለት ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለው ድንቅ መካር ኃያል አምላክ ነው እንጂ የሚለው ማይቲ ነው የሚለው የእንግሊዘኛው ኦልማይቲ አይደለም ብለው ይናገራሉ። ኦንሊ ጂሰሶች ማለት ነው። እዚህ ላይ ግን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ፣ ሁሉንም የሚገዛ ሳይሆን ሁሉንም የሚችል ነው የሚለው ኦልማይቲ ጋድ። ስለዚህ ኢየሱስ ክርስቶስ ሁሉንም የሚችል ጌታ እንደሆነ ሁሉን ጌታ ከሆነ ሁሉንም ይገዛል። አምላክ ከሆነ ሁሉንም የሚገዛ ሁሉንም የሚችል አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ከጆቫ ዊትነሶች ጋር ከተገናኛችሁ ይህንን ቃል አውጡላቸው። ያለውና የነበረው የሚመጣው ሁሉንም የሚችል ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ቁጥር 10 ላይ ሄዳለሁ። ይሄ ዮሐንስ ከ9 እኔ ወንድማችሁ ሆንኩ ከእናንተ ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስ ትዕግስትን የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላዴልፊያ፣ ወደ ዶቅያ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያን ላክ አለኝ። የሚናገረኝ ድምፅ ለማየት ዞር አልኩ። ዞር ብዬም 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉር እንደ በግ እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ።
ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ ብሎ ሲናገር እናያለን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ጌታ በሚያስደንቅ ሁኔታ ለሐዋርያው ሲገለጥለት ነው የምናየው እና ሚስጥሩን በሚቀጥሉት ምዕራፎች ላይ ምዕራፍ 2 ጀምረን እናየዋለን። ይሄ 7 የወቅረዞች መቅረዝ በእጁ የያዘ የሚለው፣ እንዲሁም ራሱና ዓይኖቹ እንደ እሳት ነበልባል የሆኑ የሚለው፣ እግሮቹ እንደዚህ የሚለው፣ ድምፁ እንደዚህ የሚለው ምን እንደሆነ፣ ስለታም ሰይፍ ከአፉ የሚወጣ የሚለው ለምን እንደሚወጣ ምን እንደሆነ በሚቀጥለው ምዕራፍ ላይ የምናየው ነው። ግን በቃ በዚህ ጌታ እንድንደነቅ እግዚአብሔር ይፈልጋል። የምናመልከው ጌታ በጣም 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 ሰው ሆኖ ስለመጣ በቃ ዝቅ ያለ አይደለም። ሰዎችን ለማዳን ሲል ነው ከሰማይ ሰማያት ሰው ሆኖ የመጣው። ዛሬ እንደዘመርነው ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ እያልን የዘመርነው በእርግጥ እኛን ለማዳን ሲል ነው ጌታ ሰው ሆኖ የመጣው። ምዕራፍ 2 ላይ ሄደን አትሊስት አንድ ቤተ ክርስቲያንን ብቻ ካየን በኋላ እንጨርሳለን። ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብትን የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን ትዕግስትህን አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያንን የሚሉትን መርምረህ ሐሰተኞች ሆነ እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። ከወዴት እንደወደቅህ አስብ፣ ንስሐም ግባ። የቀደመውን ስራህን አድርግ፣ አለዚያ አመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራ ወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ይሄ የኤፌሶን ቤተ ክርስቲያን ምን አይነት ቤተ ክርስቲያን ነው ካልኩኝ፣ ፍቅርን የጣለ ቤተ ክርስቲያን ነው። ለጌታ ያለውን የቀደመውን ፍቅር የጣለ ቤተ ክርስቲያን ነው እና 7ቱም ቤተ ክርስቲያኖች የጎደላቸውን ነገር ጌታ ሲናገር እናያለን። አንድ ብቻ ቤተ ክርስቲያንን ጌታ በጣም በጣም ያሞገሳት ቤተ ክርስቲያን አለች። ይህችም የፊላዴልፊያ ቤተ ክርስቲያን ነች፣ ታማኝ ቤተ ክርስቲያን የሆነች እና እግዚአብሔር የእኛንም ቤተ ክርስቲያን እንደ ፊላዴልፊያ ቤተ ክርስቲያን ታማኝ እንድትሆን ጌታ ይፈልጋል። ስለዚህ ለጌታ ታማኞች እንድንሆን እግዚአብሔር ይፈልጋል። ግን ለ7ቱም አብያተ ክርስቲያን የተገለጠበትን ነገር ብናይ ያስገርማል። ኢየሱስ ሁሉ በሁሉ እንደሆነ በጣም ከተገረምኩበት ፓርት ምንድን ነው? ኢየሱስ ለሁሉ መልስ እንዳለው፣ ላለንበት በምንም አይነት ሁኔታ ውስጥ ብንሆን ኢየሱስ መልስ አለው። ለጥያቄ ሁሉ መልስ የሆነው ብለን ስንዘምር እውነት ገረመኝ። ሊሊ ያንን የዘመረችው ለምን እኔ ጥያቄ ነበረኝ፣ ደክሜ ነበር በመንፈሳዊ ህይወቴ ስላችሁ ጥሩ አለሁኝ፣ ግን እንደ ቀድሞ መሆን ባልቻልኩበት ቦታ ላይ ሄድኩኝና ተንበርክኬ፣ ፓስተር ያቃታል ቦታችንን፣ እዛ ሄጄ ተንበርክኬ 1 ሰዓት ብቻ ነበረኝ ስጸልይ ምን እንደሚያስፈልገኝ ጌታ ነገረኝ። እና ምንድነው የመሰላችሁ? እኔ 7ቱን የከዋክብት የ7ቱን መናፍስት በእጄ ያዝኩ ነኝ ይላል። ያ ቤተ ክርስቲያን ምን ሆነ መሰላችሁ? ህይወቱ ሞቶ ነበር። ስም አለ፣ ነገር ግን ሞተሃል ካለው በኋላ ነገር ግን አለው ያለህን ነገሮች አጽና፣ በህይወት ያሉትን ነገሮች አጽና ካለው በኋላ ለዛ ቤተ ክርስቲያን የተገለጠለት ምንድነው? 7ቱን መናፍስት በእጁ ያዝን፣ በመንፈስ ቅዱስ ኃይል ልንበረታ እንደምንችል እግዚአብሔር መልስ እንዳለው ነገረኝ። አትፍራ፣ መልስ አለኝ አለኝ። በጣም ተደሰትኩ። ከዛ ሙሉ ምዕራፍ ማንበብ ስጀምር ኢየሱስ መልስ ነው አልኩ። ጌታ ቤተ ክርስቲያን በድካም ውስጥ ብትሆን መልስ አለው።
በድካም ውስጥ ብንሆን መልስ አለው። ከዛ ከችግር ሊያወጣን እግዚአብሔር ሁሉን ቻይ ነው። ባለህበት በቃ ኑር አይልም ጌታ። እና በጣም ተደሰትኩ። 1 ሰዓት የሚሆን እንዴት ከቤቴ እዛው እንዴት እንደሄድኩ አውቃለሁ። ስራ መግባት አለብኝ ተመልሼ። ግን ከጌታ ጋር በዛች ባሳለፍኳት ጊዜ በጣም ልቤ ተጽናና እና ኢየሱስ መልስ ነው አልኩኝ። ስለዚህ ለሁሉም ቤተክርስቲያኖች በጣ ጌታ እና መልእክቶቹን ሲነግራቸው እናያለን። ለዚህ ቤተክርስቲያን ምን ይለዋል? በጣም በፈተና ውስጥ ያሉ ቤተክርስቲያን ነበሩ። እነዚህ የሚፈሩ ቤተክርስቲያን ነበሩ። ግን ምን ይላቸዋል? በቀኝ እጁ 7ቱን ከዋክብት የያዘው በ7ቱ የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ምን እያላቸው መሰላችሁ? አትፍሩ፣ በመካከላችሁ እኮ የተመላለስኩ ነው። እኔ እኮ ሞቼ የተነሳው ጌታ ነኝ። እኔ ሞቼ ከተነሳው በመካከላችሁ ከተመላለስኩ ምን ያስፈራችኋል? ስለዚህ ሞቶ የተነሳ ጌታ ካለን ምንም የሚያስፈራን ነገር የለም። ጌታ በመካከላችን ከተመላለሰ ምን ያስፈራናል? እና ለዚህ ቤተክርስቲያን ምንድነው የሚለው? 7ቱን ከዋክብት በእጁ የያዘው። እነዚህ 7ቱ ከዋክብት ምንድናቸው? ምዕራፍ 1 ላይ ሄዳችሁ ስታነቡ የ7ቱ አብያተ ክርስቲያናት መሪዎች እንደሆኑ ይናገራል። በእጄ ይዣለሁ ነው የሚለን። ጌታ በእጁ ከያዘን ምን ያስፈራናል? ስለዚህ እህቶቼ፣ ወንድሞቼ በኢየሱስ እጅ ተይዛችኋል። ኢሳይያስ ላይ ሲናገር በእጄ መዳፍ ተቀርጻችኋል ይላል። ስለዚህ ከዛስ ምን ይለዋል? 7ቱን ከዋክብት የያዘው በ7ቱ የወርቅ መቅረዞች መካከል የሚሄደው እና በመካከላችን ይመላለሳል ማለት ነው። ልክ በነዛ ቤተክርስቲያኖች መካከል ኢየሱስ ይመላለስ እንደነበረው በእኛም መካከል ይመላለሳል። ኢየሱስ የቅርብ አምላክ ነው። ግን ቤተክርስቲያን ታማኝ እንድትሆን ጌታ ይፈልጋል። እና ምን ይለዋል? ፍቅሩን እኮ ጥሏል ለጌታ ያለውን። ግን በመልካም ነገር ጌታ ሲጀምር እናያለን። ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነ እንዳገኘሃቸው አውቃለሁ። እና እቺ ቤተክርስቲያን ሐዋርያንን ባዮች ሐሰተኞች ሞልተውባት ነበር። ለመመርመር እንኳን የሚያስቸግር ትንቢት ይናገራሉ፣ ያስተምራሉ፣ ብዙ ነገር ይላሉ። የቤተ ክርስቲያን ግን ምን ይለዋል? በዚህ ጌታ በዚህ ኮሜንድ አረጋለሁ፣ አበረታታለሁ ይለዋል። ስራህንና ድካምን ትዕግስትህን አውቃለሁ። ክፉዎችን ልትታገስ እንዳትችል አይታገስም ነበር ክፉዎችን። እንዲሁም ሳይሆኑ ሐዋርያንን የሚሉትን መርምረ ሐሰተኞች ሆነ እንዳገኘሃቸው አውቃለሁ። ታግሰሃል፣ ስለ ስሜን ብለህ ጸንተህ አልደከምክም ይለዋል። እና ጌታ ምንም ድካም ቢኖርብን በመልካም ነገር ነው ወደ ህይወታችን የሚመጣው እና ደስ ይበለን። ለምን ካልኩኝ ኢየሱስ መልስ ነው። በቃ ይሄን ጌታ ካገኘን ምን ያስፈልገናል? ሰው እኮ ወደዛ የሚለው እኮ ጌታን እኮ ስለማያውቅ እኮ ነው። ስለዚህ ይሄ ሊሊ እንዳለችው ኢየሱስ የምለው ለጥያቄ ሁሉ ለጥያቄ መልስ የሆነው እንዳለችው ኢየሱስ ለጥያቄ ሁሉ መልስ ነው። ኢየሱስ በቂ ነው። ስለዚህ እንደሚገባ ይህን ጌታ እናምልከው። ኢየሱስ ከትዳራችን ይበልጣል፣ ከስራችን ይበልጣል፣ ከምንም ነገር የሚበልጥ ጌታ ነው። እምንፈራበት ነገር የለንም እና በብዙ መከራ ውስጥ ብናልፍ እኛ ዛሬ ይኸው የሃይማኖት ነፃነት ባለበት አገር ነው የምንኖረው። በሚያስፈራ ሁኔታ ውስጥ እንኳን ብንሆን ጌታን ተቀብለን ሞት የሚጠብቀን እንኳን ቢሆን ይዣሃለሁ፣ በመካከላችሁ አለው። እኔ ያለውን ሳልፈቅድ በህይወታችሁ የሚሆን ነገር የለም። ስለዚህ ምንድነው? በርቱ። ለዚህ ቤተክርስቲያን በዛ አይነት መንገድ ተገለጠ። በቀኝ እጁ 7ቱን ከዋክብት የያዘው እና ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እና ዛሬ የቀደመውን ፍቅርን ይወላችሁ ለማጣት በጣም ጥቂት ነገር ነው።
በጣም ጥቂት ነገር ነው። ጌታ የቀደመው ነገራችንን እንድናደርግ ይፈልጋል። ስለ እስራኤል ሲናገር ዘር ባልነበረበት በተከተልሽኝ እሱን አስቤያለሁ። በብላቴንነትሽ ወራት የተከተልሽኝን አስቤያለሁ ብሎ እግዚአብሔር በልጅነታችን የተቀበልነው ኤክሳይትድ ሆነን የተከተልነው ጌታ ሁል ጊዜ በፍቅር እንድንከተለው ይፈልጋል። እና የቀደመው ፍቅርህን ትተሃል። እንደዛ ብሎ ግን ትቶት አይሄድም። አሁንም እንዳልኳችሁ ኢየሱስ መልስ አለው። እንግዲህ ከወዴት እንደወደክ አስብ። ደስ አይልም ጌታ? በቃ መልሱ ከወዴት እንደወደክ አስብ። የት ነው እኔን ቸል ያልከኝ ቦታ? የት ነው መጸለይ ያቆምከው? የት ነው ከኔ ጋር የተተላለፍከው? አስበው። ከወዴት እንደወደክ አስብ። ንስሐም ግባ። የቀደመውንም ስራህን አድርግ። 3 ነገሮችን ጌታ ይናግራል። አሁን ምንድን ነው? የጌታ ፍቅር ዝም ብሎ አይጠፋም። ወይ የገንዘብ ፍቅር ወደ ህይወታችን መጥቶ ነው የጣል ነው፣ ወይ የራሳችንን ነገር ስናስቀድም ነው። በሆነ ምክንያት ግን የጌታን ፍቅር እንጥላለን። ይሄ ቤተ ክርስቲያን ምን ይላል? ከወዴት እንደወደክ አስብ። የት ቦታ ላይ እንደወደክ አስበው። ከዛም ንስሐ ግባ። ንስሐ መግባት ማለት ብዙ ጊዜ ስፔሻሊ በአበሻ ማልቀስ ይመስለናል። ብዙ ጊዜ ዋይ ካላችሁኝ አሁን እንደዚህ ጌታ በዚህ መካከል ቢናገር እናለቅሳለን፣ ግን ለውጥ ብዙ አይታይም። ንስሐ ምንድን ነው ካልኩኝ መመለስ ማለት ነው። ንስሐ ግባ። የቀደመውን ስራህን አድርግ። ቀድሞ ሌሊት ትነሳ ከነበር ሌሊት ተነስ። ቀድሞ ከእግዚአብሔር ጋር የሥራ ስኬጁል ሊሆን ይችላል የሚሆነው ነገርን ማድረግ ያለብህን እንዴት ነው? ጌታን ስንከተል ሁላችን እናውቀዋለን ምን ያህል ደስታ በልባችን እንደገባ። የመዳን ቀን ደስታን ሁላችን እናውቀዋለን። ያ ደስታ በኢትዮጵያ ውስጥ ብዙ መከራ እንድንቀበል አድርጎናል። ለምንድን ነው ይሄ እኮ የሆነው ካልኩ በልባችን የጌታ ፍቅር ስላለና ደስታው ስላለ ኃይል ሆኖልን ብዙ መከራን ተቀብለናል። እና የምናደርጋቸው አዲስ ክርስቲያን ሆነን ትዝ ይላችኋል። ሁላችሁ በዛ ውስጥ አልፋችኋል። የሰማችሁት ነገር እንኳን የተቀደሰ ካልሆነ በጣም ነው ንስሐ የምንገባው። ጌታ ሆይ ይሄ የሰማሁት ነገር ብለን እናዝናለን፣ እንጸጸታለን። እና እግዚአብሔር ወደ ቀደመው ነገር እንድንመለስ ይፈልጋል። ጌታ ሆይ ብለን በእግሮቹ ስር እንድንወድቅ አሳዝኜ የሆንን እያልን እንደምንመረምረው እንደዛ አይነት የቀደመው ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዝህን ከስፍራው እወስዳለሁ። እና ጌታ በሽታን ብቻ ተናግሮ ትቶን አይሄድም። ግን ምን ይላል? መድኃኒቱንም ደግሞ ያዘልናል። እኛ ግን እሱን ተቀብለን መፈወስ መፍትሄውን ተቀብለን ከዚህ ነገር መውጣት የኛ ፋንታ ነው። አለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝን ከስፍራው እወስዳለሁ። እና መኖራችን ለውጥ እንድናመጣ ነው ጌታ የሚፈልገው። ካልሆነ ግን ይወስደናል። አሁን እኔ እዚህ ያለሁት እንድበላና እንድጠጣ አይደለም፣ ወይ ልጆች ምናምን ለማሳደግ አይደለም። እግዚአብሔር ለማሳደግ ይችላል ልጆቹ፣ ለዛ አይደለም። ወይም ደስታ ለማግኘት አይደለም። ደስታ የማይበለጠ ደስታ እኮ እዛ አለ። ሰው እኮ መሞት የማይፈልግ ሰው እኔ ይገርመኛል። ጌታ ክርስቲያን ሆኖ መሞት በቃ ወደ ጌታ መሄድ የማይፈልግ እኔ ይገርመኛል። ዋይ ካላችሁኝ እንደው በቃ የምድር ነገር ይዞት እንጂ ደስታ ቢሆን በአምላካችን ዘንድ አለ። ለልጆች ብትሉኝ ልጆቼን ጌታ ያስብላቸዋል። እኔን የወደደኝ ጌታ ቴኬር ያደርጋቸዋል። በዓለም ላይ እኮ ደስታ አለ ብትሉኝ ምን የትኛው ደስታ አለ?
በእግዚአብሔር ጋር ካለው ነገር አይወዳደርም። ሰዎች የዓለምን ነገር እንኳን ሲወዱ የሆነ ቢችን ምን አይተው ይደነቃሉ። ይሄ እኮ በቃ በጣም ጥቂት ከእግዚአብሔር የእጁ ስራ ጥቂት እኮ ነው። ስለዚህ የሚያስደንቅ ነገር ይጠብቀናል እና አለዚያ አመጣብሃለሁ፣ ይህም ቤተ ክርስቲያን ንስሐ ባትገባ መቅረዝን ከስፍራው እወስዳለሁ። ስለዚህ ጌታ ንስሐ እንድንገባ እንድንመለስ ግን መፍትሄ ይምጣ ከተባለ የት ጋ ነው ጌታን ያሳዘን ነው? የት ቦታ ነው ጌታን የጣል ነው የተው ነው ቸል ያል ነው? ያንን ቦታ ማግኘት አለብን። ከዛም በኋላ በእግዚአብሔር ፊት ሆነን ጌታ ሆይ በዚህ ቦታ አንተን ትቻለሁ፣ አሁን ግን ወደ ህይወቴ እንድትመጣ ካንተ ጋር የነበረኝ የቀደመውን ፍቅሬን ላድስ ፈልጋለሁ ስንል ከዛ በኋላ በዛ ቦታ ላይ ሆነን ድሮ የምናደርጋቸው የነበሩትን ነገሮች ስናደርግ ስንቀጥል ህይወታችን ይታደሳል። ጌታ ግን ለዛ ቤተ ክርስቲያን መልስ ሆኖ ሲመጣ እናያለን። ስለዚህ ዛሬ በምን አይነት ሁኔታ ውስጥ እንዳላችሁ ሁላችሁም ታውቃላችሁ። ግን ጌታ የቀደመው ፍቅራችን ለማደስ ይፈልጋል። ስለዚህ በዛ ቦታ ላይ ሆኖ ጌታ እየጠበቀን ነው። በተውኑ ቦታ ላይ ጌታ ቆሞ እየጠበቀን ነው። በእግዚአብሔር ቤት ውስጥ አንድ ያልፈን በቃ ጌታ እዛ ጋር እንገናኝ የለም። ሁሌ ከሱ ጋር መሄድ ነው። እዚህ ጋር በቃ ጌታ ኢየሱስ ቆይ I have something to do ካልኩት እዛው ነው ጌታ የሚጠብቀኝ እንጂ እኔ ገባውበት አይገባም። ሰዎች እንደዛ ይመስላቸዋል። ጌታ ሲሪየስ አምላክ ነው። ከሱ ጋር ሲሪየስሊ እንድንሄድ ይፈልጋል እና እዛ የተውኑ ቦታ ላይ ጌታን እናገኘዋለን። እኛ ግን ወደዛ እንመለስ። ከዛ በኋላ እዛ ቦታ ላይ ሆነን የቀድሞ መስዋዕታችንን፣ የቀድሞ ንግግራችንን፣ የቀድሞ ነገራችንን በምናደርግበት ጊዜ ጌታ የጠፋውን ነገር በሙሉ አድሶ ያስገርመናል። ነገር ግን ይህ ደግሞ አለ። ቁጥር 6 እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል እና ለሁሉም ቤተ ክርስቲያኖች ጌታ ድል መንሳት እንዳለባቸው ተናግሯል እና ድል ለነሳው በእግዚአብሔር ገነት ካለው ዛፍ እሰጠዋለሁ፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለዚህ መንፈስ ቅዱስ ለእያንዳንዳችን የሚለውን የሚሰማ ጆሮ እንዲኖረን ይፈልጋል። ስለዚህ እንስማው። ዛሬ ከጌታ ጋር ይህን በሰማንበት ጊዜ ጌታ ሆይ ከአንተ ጋር ያለኝን የፍቅር ህብረት ማደስ እሻለሁ፣ whatever it costs me ፍቃደኛ ነኝ ስንል ጌታን ተከትለን ምንም የሚጎልብን ነገር የለም። ዛሬ አሁን አንዳንዴ ሰይጣንና ሁኔታዎች የሚሉ ምንድነው? ይሄን ወይ ካልወሰድክ ይሄ ነገር አይሆንም የሚል። ጌታን ይዘን ግን የሚቀርብን የለም። ቢቀርም ደግሞ ይቅር። እግዚአብሔር ታላቅ ነው። ስለዚህ ለዚህ ቤተ ክርስቲያን በቃ እንደዚህ ብሎ ሲገለጥለት እናያለን እና ጌታን ለመከተል ዋጋ ያስከፍላል፣ ውሳኔ ይጠይቃል። እኛ ግን መወሰን አለብን፣ የኛን ድርሻ ማድረግ አለ። ጌታ ግን በዛ ሰዓት ላይ ሆኖ ሊደግፈን በእጆቹ ሊይዘን በመናልፍበት ቦታ ሁሉ በቃ ሊከላከልልን እንደሚችል በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው። ስለዚህ ምን ያስፈልገናል? ይዞናል፣ በእኛ መካከል ይመላለሳል። ሁሉን ለማድረግ ሁሉን ያደርግ ዘንድ ቻይ ነው። ሐሳቡም አይከለከልም። አልፋና ኦሜጋ ፊተኛና ኋለኛ የምድር ነገስታት ሁሉ ገዢ የሆነ ጌታ ይሄንን ተስፋ እየሰጠን ነው። ስለዚህ ኢቭን ቀደም ሲናገር ስለ ኢየሱስ ምንድነው ያለው? ምዕራፍ 1 ላይ ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከ7ቱ መናፍስት ቁጥር 4 እና 5 ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለዚህ ይሄንን ቃል የሚለን ይሄ ጌታ ነው። እንግዲህ በዚህ ማዕረግ ውስጥ ያለ አንድ ሰው እንኳን ቢመጣ በብዙ ማዕረግ ዛሬ
የተከበቡ ሰዎች አሉ። እንደዚህ አዛዥ፣ እንደዚህ ክፍል መሪ እንደዚህ ተብሎ መንግስቱ ኃይለማርያም ብዙ እንደዚህ ስሞች ነበሩ። ትዝ ይላችሁ ከነበር ትዝ ይለኛል። መንግስቱ ኃይለማርያም የእንደዚህ የሄድሪ እንደዚህ የኢሰፓ ኮሚቴ አባል፣ የመከላከያ ሚኒስቴር መሪ ምን ተብሎ ብዙ ስም እና እንትኖች ነበሩት፣ ማዕረጎች ነበሩት። ይሄ ጌታ ግን የሚያስገርም ከዛ በላይ ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለዚህ ይሄ የሚያስደንቅ ጌታ ነው። እንደዚህ ያለ ጌታ የለም። የነበረ ያለ ለዘላለም የሚኖር ኢየሱስ ብቻ ነው። ስለዚህ ይሄን ጌታ እንደዚህ አድርጎ ሲጠራን ከአንተ ጋር የፍቅር ህብረት እፈልጋለሁ ሲለን እንመለስ የሚለውን እናርግ። ጌታን ተከትለን አንከስርም። ደግሞ ይኸውላችሁ ጌታ ሊመጣ በደጅ ነው። እውነቴን ነው። ጌታ ላለመምጣት ምንም የሚከለክለው ነገር የለም። ሐዋርያት እንኳን በዛ ዘመን ጌታ ሊመጣ ነው እያሉ ተጠባብቀው ነበር የኖሩት። እኛ ደግሞ በመጨረሻው መጨረሻ ላይ ስላለን ጊዜ አናቃጥል፣ ጌታን እንከተል፣ የሚለውን እናርግ። ጌታን ተከትለን የምናጣው ነገር የለም። ክብር ለእግዚአብሔር ይሁን። እዚህ ላይ እንጨርሳለን። የሚቀጥለው ሳምንት ደግሞ ለየሁሉም ቤተ ክርስቲያኖች እንዴት እንደተገለጠ እናያለን። ጌታን አመስግነን እንጨርሳለን። ሃሌሉያ 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 ጌታ ሃሌሉያ 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 ጌታ እናመሰግናለን። ሃሌሉያ